ዓላማው የሰንበት ትምህርት ቤት ወር ማቅረብ አይደለም። ወር ማቅረብ ዝሉ ቋሚ ዓላማ የሚመስላችሁ ሁሉ ይሄም አብነት ትምህርት ቤት ስንት ዓመት ተምሮ ይመጣል አይደለም። ወርም እየተማረ ስንት አብነት ትምህርት ቤት ቆሎ በልቶ ውሃ ጠጥቶ አፈር ላይ ተኝቶ ተምሮ ይኸው ሊቃውንት እኮ በዛ ነው የሚማሩት። አቋቋም ትምህርት እኮ አለ ራሱ እንጂ መልሶ ግን አሁን ሰንበት ትምህርት ቤቶችም ወንጌል ሲረዝም አይፈልጉም፣ ወንጌል እንዲሰበክ አይፈልጉም። ወረባቸው ካልቀረበ ግን እዛም አይገኙም። ስለዚህ አሁን የሰንበት ትምህርት ቤቱ ወጣት እንደ መሆን ያለበት በመጽሐፍ ቅዱስ እውቀት ትኩስ መሆን አለበት። በነገር ሃይማኖት ዶግማን፣ ስርዓትን፣ ቀኖና ለይቶ የሚያውቅ አንድ ሰንበት ተማሪ 10 ዓመት ከተማረ ለምንድን ነው አንድ መጽሐፍ ተምሮ ቴዎሎጂ ተምሮ ከሚወጣ ጋር እኩል መሆን የሚችልበት እኮ ነው። ያኛው 3 ዓመት ከሆነ የተማረው ይሄኛው 10 ዓመት ሲማር ሊበልጥም ይችላል እኮ። እስከዛ ደረጃ የማይደርሱ ለምንድን ሰንበት ትምህርት ቤት ተምረው ዓለምን መዋጀት ዘመናዊውንም ተምረዋል። በሰንበት ትምህርት ደግሞ ቤተክርስቲያንን እይታ ወስደዋል። ከዛ በኋላ ዓለምን መዋጀት ቤተክርስቲያንን ማዘመን የሚባለው እኮ ይሄ ነው። ዘመን መዋጀት የሚባለው እኮ ይሄ ነው። በሰንበት ቤት በኩል ነው። ይሄ ሁሉ ቀርቶ አንዲት ሰንበት ትምህርት ቤት ስንት ዓመትሽ ነው? 15 ዓመቴ። በቃ አሁን እዚህ ላይ ነገር ሃይማኖት ቢጠየቅ የለም ይሄ ነው እንዴ? በሌሎች አሃት ቤተክርስቲያናት እኮ ሰንበት ቤት ማለት እኮ ካህናት የሚፈልጉበት ጳጳሳት የሚገኙበት ነው። ይሄ የሆነው ግን ነገር ሃይማኖትን ተምረው ነው።